በርካታ ተማሪዎች ከሲኦሲ ምዝገባ ጋር ተያይዞ ችግር እንደገጠማቸው ይታወቃል። እንዲሁም ደግሞ የመመዝገቢያ ጊዜው ማለት ነው ሊያልቅ አንድ ቀን ብቻ ነው የቀረው። ታዲያ ከዚህ ጋር ተያይዞም እንግዲህ አሁናዊ ባለው ሁኔታ ማለት ነው ስለ ሲኦሲ ምዝገባ ማለት ነው ያው በተፈጠረው ችግር የሲኦሲ ምዝገባው ማለት ነው ወደፊት እንደሚራዘም እየተገለጸ ይገኛል። ከዛ በተጨማሪ ደግሞ የሲኦሲ ፈተና ማለት ነው ግንቦት ወር መጨረሻ እንደሚሰጥና ለዛም ፈተናው ለመስጠት ዝግጅት ላይ እንዳሉ እየተገለጸ ይገኛል። ታዲያ ከአሁን በፊት በጣም ብዙ ችግር ያጋጠማቸው የስም ስህተት ያለባቸው እንዲሁም ደግሞ ያልተመዘገባቸው ተማሪዎች ማለት ነው አይዲ ያልተላከላቸው ተማሪዎች ማለት ነው ያው እንደሚስተካከል ነው የተገለጸው አንዳንድ መረጃዎች ማለት ነው። ስለዚህ ምንም አይነት አትጨናነቁ ለማለት ነው ባጭሩ ማለት ነው። ስለዚህ ሁሉም ተማሪ ተመዝግቦ ነው እንግዲህ ወደ ፈተናው ሊሰጥ ወይም ወደ ፈተናው የሚሄደው እና ምንም አይነት አትጨናነቁ ብዬ ነው የምነግራችሁ። ሰው መዘጋጀት ካለባችሁ ተዘጋጁ እንጂ ስለምዝገባው ምንም አይነት ግራ አይግባችሁ። ምክንያቱም ይህ የእነሱ ስራ ነው። ስለዚህ አይዲም ያልተላካላችሁ ስም ስህተት ያላችሁ ሁሉ መስተካከሉ ስለማይቀር ስለዚህ ግራ አይግባችሁ። ይህ የእናንተ ችግር ብቻ አይደለም የሁሉም ተማሪ ችግር ስለሆነ ሁሉም ነገር ሶልቭ ስለሚደረግ አትጨናነቁ ለማለት ነው። ይመቻችሁ። ኮፒ ሊንክ፣ ሸር፣ ሪፖስት አድርጉ። ፎሎም ያላደረጋችሁ ፎሎ አድርጉ። ይህን ቪዲዮ አይታችሁ አትለፉ።